ልንገራችሁ ኦን ፐርፐዝ ጌም ስገባ እየተናደደ እየመጣ የሚሰጠው ራሱ ነው። እግዚአብሔርን ነው የምላችሁ እኔ ስለማቅ ነው። በቃ እስቲ ስሙኝ። አምልት ያሲ ግላፍ እያያችሁ እግዚአብሔርን እያያችሁ ስሙኝ። ይኸውላችሁ እያንዳንዳችሁ እያያችሁ ሪከርድ የምታደርጉ ሰዎች ኤቭሪዋን እያያችሁ ግላፍ ለስኩ ዩዘር ሰይጣን ይልክባችኋል። ሰይጣን ራሱ ሰይጣን ይልክባችኋል። የእናንተን ደስታ ሊያጠፋ ደስታችሁን ሊነጥቅ ሰው። እኔ ደግሞ እድል አልሰጠም ብሎ እኮ እግዚአብሔርን ጆ አይደለም አንተ እግዚአብሔርን ጆ አይደለም እድል አልሰጠም። ሌትስ ጎ ትሪፕል ጋይስ ደብሉ ላይ ጋይስ ደብል ጋይስ ደብሉ ላይ እሺ አመለጠን። እሺ በእናትህ ብሎ እኔ ጌም ነቅዬ እንደወጣ ነው የሚፈልገው። ጋይስ ልንገራችሁ ይኸውላችሁ ጌሙን እንዳልጮት እንዳልሰራ ይኸውላችሁ በጣም እያደረገኛል። ጌም እንዳልሰራ ጊፍት ሰው እንዳይሰጠኝ ወጥቷል ትላለህ። ይሄው እያየህ አይደል እንዴ ወጥቷል የምትለኝ ገብቷችኋል? ይሄ ሁላ የሚያደርገው አውቀው ነው። ኦን ፐርፐዝ ነው ጋይስ ሉክ ኦን ፐርፐዝ ነው ይሄንን የሚያደርገው። ከማንም ጋር ልግባ እሷን አቋት አይደለም ወዷት አይደለም የሚሰጣት ለምን በለጥከኝ? ለምን ሰው አንተን ወደደ? ለምን አንተን ሰው ፈለገ? ለምን ከነ አዶናይ ጋር ሆንክ? ለምን ከነ ጃኒ ጋር ሆንክ? ሉክ ኢማጂን ጋይስ አንተ እንደ ወንድ ልጅ ምን እንጃ የሱ ቅናት ማለት ነው። አራተኛ ቀን ዛሬ ሁለት ቀን ቢሆን ሶስት ቀን ቢሆን አራተኛ ቀን እኔ ማታ ከነሱ ጋር የመጡ ስላልፈለጉ ማታ ከነሱ ጋር አልጮትም ብዬ ልንገራችሁ። አራተኛ ቀን ማታ አስጠሉ ማየት ሁላ ስለሚያስጠሉኝ አልጮትም ስለምል ከነሱ ጋር ገብቶ ጆርናሌን እያስቀጣይ ነው ምናምን ብሎ ድራማ ይፈጥራል። አሁን ለሱ መልስ ሰጥቼ የሚፈልገውን አቴንሽን አላሰጠውም፣ መልስም አልሰጥም። ለሱ ችግር ካለ አውራኝ ሁሉም ነገር ላይ ፍሬንድ ናደድ ከሌለ እዚህ ጋር ሚዲያ ላይ ወጥተህ ሌላ ነገር ያለ አታስመስል። ፍሬንድ ነን፣ ፎሎ እንደራረጋለን፣ እናወራለን፣ ይጽፍልኛል ምናምን ማለት ነው። አርመቶ ድራማ ይፈጥራል እና እረፍ ጁሲ እረፍ። ወይስ የኔን ስም ካላነሳ አይታይልህም? ላይቭ የኔን ስም ስታነሳ ነው የሚታይልህ? ስነ ስርዓት ያዝ። ወይስ ተልኳለህ? እኔ ግራ ገባኝ እኮ ምን እንደፈለገ አይፈታም እንዴ? ሳምንት ሙሉ ስለኔ መጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓትን ያውጡሽ ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቶ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበር። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ትውጣ። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣ ነው። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከብሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 ዓመት የቆዩ ሰዎች አሉ። ይሄም የማጭበርበር
ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 ዓመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣችኋቸው ሰዎች አሉ እንላለን። ናና ሰረ ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈል እንደዚህ አድርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሆዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን እያባረራችሁ ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምችል አስበን ነው። ስለዚህ ይሄን ስላደረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነገ ወዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን በኢንቨስትመንት ስም የሚደረጉ ቁማሮች የደቡብ ኢትዮጵያ ክልል ባለስልጣናትን እልም ወዳለ ማንፊያዎች እየቀየረ ነው። ይህንን በማስረጃ ለማስደገፍ ያህል ይህ የምታዩት ግለሰብ ብርሃነ መስቀል ክንፈ ይባላል። የማራማይን ባለቤት ነው። በደቡብ ኢትዮጵያ ጋሞ ዞን ቦረዳ ወረዳ የከሰል ድንጋይ ለማምረት ፍቃድ ይጠይቅና ይሰጠዋል። ይህ የከሰል ድንጋይ በአመት 4,500,000 ቶን የከሰል ድንጋይ ለማምረት ፍቃድ ከተሰጠው በኋላ ከሰል አለበት ወደ ተባለው ቦታ ላይ ፍለጋ ይጀምራል። ቦረዳ ወረዳ ላይ ያገኛል። ቦረዳ ወረዳ ላይ ፍቃድ ከሰሉን ካገኘ በኋላ እነዚህ ባለስልጣናት መኖሩን ካረጋገጡ በኋላ ያንን ቦታ ለ55 ባለሀብቶች ነን ባዮች አከፋፍለው ይሰጣሉ። እንዴት ሰነድ እንደቀያየሩ የሚያሳይ የድምጽ ቅጂ ከዚህ ፖስት በፊት ፖስት ችላችኋለሁ፣ አዳምጡት ከፈለጋችሁ። ፋና ብሮድካስቲንግ ኮርፖሬት የማዕድን ስር ቁማርተኞች ብሎ በሰራው ዶክመንተሪ ላይ ግልጽ ያለ ነገር ስላለ እንድታዳምጡት ላስቸግራችሁ። ይህ ሰውዬ ወደ ክልሉ ውሃና ማዕድን ቢሮ ይመለስና ለምንድን ነው እኔ ባገኘሁት እንትን ላይ ደብል ፍቃድ የምትሰጡት ብሎ ሲጠይቃቸው የተመለሰለት መልስ ግን ሌላ ነበር። ከዛ በኋላ ወደ ፍርድ ቤት መሄድ ነበረበት። ፍርድ ቤት ሄዶ እግድ አወጣባቸው። እነዚህ 55 ባለስልጣናት ማለት ባለ ሀብቶች ላይ እግድ ይወጣባቸዋል። እግድ ከወጣ በኋላ ያንን እግድ ግን የክልሉ ጸጥታ ቢሮ ሊያስከብረው አልቻለም። እንደገና ለመጀመሪያ አንብቡት ይሄን እግድ እንግዲህ ፍርድ ቤት መከላከያ ለመጀመሪያ ጊዜ ሲያዝ ይሄ ይመስለኛል እና መከላከያ ጭምር ገብተህ አስቁም፣ ፍርድ እስኪሰጥ ድረስ አስቁም ብሎ እግድ ይወጣበት ነው። ይሄን ያህል ማንፊያ ሆኗል። ይሄንን እግድ ለመከላከያ ከተጻፈ በኋላ ምን ያደርጋሉ? ከደቡብ ኢትዮጵያ መተው ማለት ነው፣ ከጋሞ መተው ይሄ ብርሃነ መስቀል የሚባለው ልጅ አዲስ አበባ ላይ አፍነውት ይዘውት ይሄዳሉ። ወዴት እንዲዘውት እንደሄዱ ማለት ነው። አፍነውት ወዴት ይዘውት እንደሄዱ ከ3 ወር ከ4 ወር በኋላ ነው ያለበት ቦታ እየታወቀው። መጀመሪያ ሶዶ ላይ የሆነ ቦታ ላይ አፍነውት ደበቁት። እዛ አካባቢ ያሉ ወጣቶች የብርሃነ መስቀል ይዘው አካባቢ ስለሆነ ስለሚወዱት ወደ አርባ ምንጭ ይዘውት መጡ። አርባ ምንጭ ይዘውት መጥተው ምንም አይነት ክስ ሳይመሰርቱበት 4-5 ወር ሙሉ አፈኑ ትላችኋለሁ። ተስፍሽ ዛሬ ፍርድ ቤት ቀርቦ ነበረ። ፖሊስ የ14 ቀን የምርመራ ጊዜ ቀጠሮ ይፈቀድልኝ ብሎ አልጠየቀም። ይህ ነገር ብዙ የምንማርበት ነው። ብዙ እናወራበታለን ለወደፊቱ ስለ ሀገራችን የፍትህ ክፍተቶች እንዴት እንደሆኑ ቁልጭ አድርጎ ያሳየ ስለሆነ፣ ምክንያቱም ኢንፎርሜሽን የሰጠ ሰው ህዝብ እየተበላ ነው ብሎ ኢንፎርሜሽን የሰጠፈው የተሰጠበት ነው የሚመረምረው ወይስ መጪው ነው የሚመረምረው የሚለውን ምን ያህል ፍትህን እናስከብራለን የሚሉ አካላት ራሳቸው የተባባሪ እንደሆኑ እናያቸዋል። 14 ቀን የተጨማሪ የምርመራ ጊዜ ይፈቀድልን አለ። እግዚአብሔር ይስጠውና ዳኛው ምንም ተጨማሪ ጊዜ የሚያሰጥ የምርመራ ሁኔታ ስላላየው ልጁን በዋስትና መፍታት ተብሎለት ይውጣ አለ። ብያችሁ ነበረ። አውቀው ነው ሰላም ይለት እንድታስገር ያደረጉት አውቀው ነው። እሑድ ስራ ስለሌለ ብዬ ነግራችሁ ነበረ። በደንቡ ዘርዝረን ነው የምናየው። ነገር ግን ከእስር ቤት እንደወጣ ሌላ ወረዳ ደግሞ እንደ እግር ኳስ ነው። እንደ እግር ኳስ የቀመሰ እንትን አይችልም ታውቃለህ። ይሄን ሰው አድርጌልሃለሁ ለማለት ሌላ
እንትን ወስዶታል። ስለዚህ እነዚህ ደግሞ ከመቼ ወዲህ እነሱ ከሳሽ እነሱ ተበዳይ ሲጀምር ከፍተኛ የሆነ የውጭ ከረንሲ መዘዋወሪያ የገንዘብ ማጠቢያ ቦታ የሆኑ ድርጅቶች እኛም ድሮም ብለናል እኮ የምንፈራው ከሌቦች ጋር የሚተባበር የጸጥታ አካልን እንጂ ሌቦች መምጣት ትችላላችሁ ብለን አውርተናልና እንደዚህ ሆኗል። በዚህ አጋጣሚ በጣም ወደፊት ይሄን ትወዱናላችሁ ይለቃል። አብርሃም አሰፋ የሚባል ጠበቃ ሳይነገረው ነበረ ቦታው የመጣውና ከጎኑ ነኝ ያለው። ኤፍሬም ተካልኝ የተባልክ ጠበቃ ሳይነገረው ነበረ ተቆምልን ሳይባል እኔ በቃ እኔ ነኝ የምሆነው ብሎ እንትን ያለው ማለት እና ይሄን ያህል የምትወዱን ማለት ነው። አመሰግናለሁ። እናንተ ናችሁ በዚህ ኮንተንት ውስጥ እንድንኖርና እንድንጠናከር የምታረጉት። በፍጹም አያሸንፉም ነው የምላት። ለፍጹም